ካሾቻችን ዛሬ ስለ የምግብ ባነር እንሰራለን አብረን። ሴቲንጉን ልክ እንደ እንዳስቀመጥኩት ታስቀምጣላችሁ። ዊድዙን 1920 ሄቱን 720 ሪዞሉሽን 300 እንደዚሁ ታደርጋላችሁ። ባክግራውንዱ እንደዚሁ ይቀመጥ። ክሬት እንበል። ከዛ በኋላ ወደዚህ እንመጣና ግራዲየንት ላይ ክሊክ እናደርጋለን። ግራዲየንት ላይ ልንጠቀም የፈለግነው ከለር ወደ ቀይ ያደላ ነው። ቀይ ወደዚህ ትንሽ ተቆር እንዲል ፈልጌያለሁ። ሁለተኛ ከለርም ልክ እንደዚህ ወደዚህ ያደላ እናደርጋለን። ይሄኛውን ወደ ላይ እንወስዳለን። አሁንም አንድ ከለር እንጨምር። ትንሽ ወደ ቀይ ያደላ ከለር እንደዚህ ያ ናይስ። እንግዲህ እቺኛውን የመጀመሪያውን ትንሽ እንደዚህ እንውሰድ። ያ ኦኬ። እንግዲህ እንደዚህ አይነት ኩል የሆነ ባክግራውንድ ሰርተናል። ሁለተኛ ደግሞ ዲዛይናችንን እንሰራለን። ሬክታንግል ላይ ክሊክ በማድረግ ሬክታንግል እንስላለን። ለሰራት ያሰብኩትን ዲዛይን መጀመሪያ አስቀምጬላችኋለሁ። እነዚህ ክሊክ እናደርጋለን። ከዛ በኋላ ስትሮክ እንሰጣለን። እዚች ጋር በመምጣት ስትሮኳን እንጨምራለን። ስትሮኳን 10 አካባቢ ከለሩን እንቀይር። የስትሮኩን ለየት ያለች ትሆን በቃ እቺኛው ትሆን። ከዛ በኋላ ትንሽ እንደዚህ ሮቴት እናድርገው። እንደዚህ ልክ የመስቀል ቅርጽ ነው ሊሰራ ያሰብኩት። እናንተ የተመቻችሁን ቅርጽ ልትሰጡት ትችላላችሁ። ትንሽ እናዙር። ትንሽ ሳይዙን በዛ እንደዚህ እናደርጋለን። ከዛ በኋላ አልትን በመጫን አሁንም እቺኛውን ሼፕ ወደዚህ እናመጣለን። ኢንተር በማለት መጀመሪያ እንንካ። አልትን ትጫኑና እንደዚህ ታመጣላችሁ። ሁለተኛውን ሼፕ፣ ሶስተኛውንም ሼፕ እንደዚሁ እናምጣ። አሁን እንግዲህ ፎቶዎቻችንን የሚያስፈልጉንን ፎቶዎች እናመጣለን። ፋይል ውስጥ በመግባት ያስቀመጥኩት ቦታ አለ። ፕሌስ ኢምቤድድ መጀመሪያ ፒክቸሬ እቺ ናት፣ የምግብ ቤት። እቺኛዋን እዚች ጋር አስቀምጣለሁ። ከዛ በኋላ እቺኛዋን ኢንተር ልበልና መጀመሪያ ሬክታንግል ጋር ነው የሚያስቀምጠው ማለት ሁለተኛ ሬክታንግል ጋር ክሬት ክሊፒንግ ማስክ ላይ ነው። ክሬት ክሊፒንግ ማስክ ሲል ያው እዚች ጋር መጣልኝ። እዚች ጋር ኮንትሮል ቲ በመጫን አሁንም ሳይዙን ትንሽ እናበዛለን። እዚች ጋር ኮንትሮል ነክታችሁ እንደዚህ ያርጉ። እንደዚህ ናይስ። ትንሽ አሁንም ሼፑን እንቀንሳለን። ኦኬ። አሁንም ሌላ ኢሜጅ እናመጣለን። አምስቱንም ኢሜጅ እንደዚህ እያደረግን ፕሌስ ኢምቤድድ የተለያዩ ሬክታንግል ቦታዎች ጋር በማስቀመጥ ፎቶዎቻችንን እናስቀምጣለን። ይሄኛውን ወደዚህ ወሰዱ፣ ወደዚህ ወደ መሃል ላይ እናስገባለን። ከዛ በኋላ ክሬት ክሊፒንግ ማስክ እንላለን። ክሬት ክሊፒንግ ማስክ ስንል እዚች ጋር መጥቶልናል። ሳይዙን እንቀንስ። ሳይዙን ከእንትኑ እኩል እናርግ፣ ሮቴት እናርገው። እኩል ማድረግ አለብን ሳይዞቹን። ኢንተር እንበል። ኦኬ። የቀሩትን እንደዚህ እናንተም ሙሉ። ኦኬ ጨርሰናል። እንግዲህ አሁን ቀጥታ እዚች ጋር ያሰብኩት ሰርኪል ለመስራት ነው። እቺን ቦታ ለመሙላት እዚች ጋር በመምጣት ሰርኪል እንመርጣለን። ሰርኪላችንን እንስል። ያ የስትሮክ ከለር ነው ማስቀመጥ ያለብኝ ያቺኛዋን። ኦኬ። የስትሮክ ትንሽ ቢበዛ አሪፍ ነው። 45 በቂ ናት። ኢንተር እንበል። አሁንም ፎቶ ትልቅ የምናስቀምጠውን ፎቶ እንወስዳለሁ። እዚችኛው ጋር ፕሌስ ኢምቤድድ የማደርገውን ኦኬ። የሚገርም ነው። አሪፍ ፎቶ ቢሆን ይመከራል። ክሬት እዚች ጋር ክሬት ክሊፒንግ ማስክ እንላለን። ከኢሊፕሱ ጋር
እንትን ይሆናል ማለት ነው። ልብሱ ውስጥ ይገባልናል ማለት ነው። ኮንትሮል በመጫን እንደዚህ ፎቶውን እናመጣለን። ኮንትሮል ተነክታችሁ ነው እንደዚህ የምታደርጉት። እዚች ጋም እንደዚሁ እዚች ጋም ኮንትሮል ነክታችሁ ወደዚህ ታመጣላችሁ ሙሉ ፎቶ እንዲታይ። ኦኬ እዚች ጋም እንደዚሁ እዚች ጋም እንደዚሁ። ኦኬ የትኛዋን የስትሮኩን ከለር የስትሮኳን ከለር የልብሱን እንቀይር። ምን አይነት እናድርግ መሰላችሁ? ኦሬንጅ ነው። ኦሬንጅ ነው አሪፍ ነው። እንትን እንበል። ኦኬ እዚች ጋር ያሰብኩት የምግብ ቤቱን ስም ነው ማስገባው። እዚች ጋር ደግሞ ስልክ ቁጥር አስገባለሁ። እዚች ጋር የምትሆነውን ሼፕ እሰራታለሁ። አሁን ስለ ሼፑ ደግሞ እዚች ጋር ሬክታንግል እመርጣለሁ። ሬክታንግሉን እንደዚህ ያስገባለሁ ማለት ነው። ኦኬ እቺ ስልክ ቁጥር የምትገባባት ናት። ነጭ ከለር እናርግ። ኖርማል ነጭ። ኦኬ ትንሽ ወደ ላይ ከፍ እናርጋት። ትንሽ ወደ ላይ እቺ ቦታ ደግሞ እንትን አለች ክፍት ሆነች። አሁንም እቺን ቦታ ለመሙላት ሼፕ ቱል በመጠቀም ሼፕ እንስራ። የሆነ ዲዛይን ቅርጽ ነገር እንስራ። ልክ እንደ ሬክታንግል አይነት እንደዚህ ሺፍት ነክታችሁ ነው የምትሰሩት። ሺፍት መንካታችሁን እንዳትረሱ፣ እኩል መሆኑንም እንዳትረሱ ደግሞ። ኦኬ ሼፕ የምትለዋን እዚች ጋር ሼፕ ቱል ስለተጠቀም ሼፕ የምትለዋን ትነካላችሁ። አሁንም ያው ተመሳሳይ ከለሩ ተመሳሳይ ቢሆን ይመከራል። እዚህ ውስጥ ካሉት ከለሮች ብንጠቀም አሪፍ ነው። ዝብርቅርቅ ያለ ከለር መሆን የለበትም። ሼፕ ውስጥ በመግባት ኦኬ ከለሩን እንቀይራለን። የሼፑን ከለሩን ከዚሁ እንምረጥ። እቺኛውን ኦሬንጅ ኦኬ እንበል። ኦኬ እንትን እንበል። ያ እንደዚህ አይነት ዲዛይን መጣልን። በኋላ ስልክ ቁጥር አስገባለሁ። እዚች ጋር የምግብ ቤቱን ስም እንጽፍ። የምግብ ቤቱን ስም ማን ብለን እንጽፍ? ሳሚ እንበል። ሳሚ ፉድ። የፈለጋችሁትን በአማርኛም ማድረግ ትችላላችሁ። ኦኬ እዚህ ጋር ከለሯን እንቀይራት። ከለሯን በግራዲየንት መጠቀም ስለፈለኩ እዚች ጋር መጣና ብሌንዲንግ ኦፕሽን የምትላለች እሷን እነካታለሁ። እሷን በመንካት እዚች ጋር ግራዲየንት ወበላይ ያ አሪፍ ከለር ነው። እቺኛውን ከለር መጀመሪያው ከለር እቺ ናት እንደምታዩት። ኦኬ ትላላችሁ። ሁለተኛ ክሊር እዚች ጋር ክሊክ ታደርጉና እኔ እንደመረጥኩት ትመርጣላችሁ። ሶስተኛውንም ከለር እዚች ጋር በመምጣት እንደዚህ አይነት ከለር ትመርጣላችሁ ማለት ነው። ኦኬ ትላላችሁ። ግሎ ይኖረው ኢነር ግሎ ሲኖረው አያችሁ ቴክስቱ በጣም ድምቀት ይሰጣል። በደንብ እንዲታይ ነው ፈለግነው ቴክስቱ። የግሎውን ሳይዝ እንጨምራለን። ኦኬ አውተር ግሎም ቢኖረው አሪፍ ነው። ያያችሁ አውተር ግሎም ደግሞ ግለው እንዲኖረው በቃ አሪፍ እንደውም ቴክስታችን ያደርጋል። ነጭ ቢሆን የግለው ከለሩ አሪፍ ነው። ሳይዙን እንጨምረው። ኦኬ ሌላ ድሮፕ ሻዶ ይኖረው። ድሮፕ ሻዶ ሳይዙ 10 ቢሆን 10 በላይ አይመከርም። ዳይሬክሽኑን እናንተ እያያችሁ ዳይሬክሽኑን ታስቀምጡታላችሁ። አሁን ያለበት ዳይሬክሽን አሪፍ ስለሆነ ኦኬ እንላለን። ቴክስታችን ሳሚ ፉድ የምትለዋችን ትመስላለች። ሌላ ደግሞ እዚች ጋር ስልክ ቁጥራችንን እናስቀምጣለን። ስልክ ቁጥራችንን እናስቀምጥ። ከለሩን ቀይር። የስልኩን ከለር ዝም ብለን ጥቁር እናርግ። ከነጭ ጋር ኮንትራስት መሆን አለበት። በደንብ የሚታይ ከለር መሆን አለበት። ኦኬ እንዲታይልን ስለፈለግን ዝም ብለን ግራዲየንት ሳይሆን ከለር ኦቨርሌያችንን እናስቀምጥ። ዝም ብለን ጥቁር ከለር ኦኬ ጥቁር ከለር ይሆንልን።
የስልካችን ሳይዝ ትንሽ እንቀንሳለን። ሳይዙን እንቀንስ። ከዛ በኋላ የፈለጋችሁትን ነገር መጻፍ ትችላላችሁ። እዚች ጋር የፈለጋችሁትን ማለት ነው። እዚች ጋር በቃ ፈጥነው ይዘዙን ኦርደር ነው እንበል ዝም ብለን አድራሻችሁን መጻፍ ትችላላችሁ። እኔ ለማሳየት ስለሆነ ነው። እዚች ጋር ቴክስት በመንካት ቪዲዮ እንዳይረዝም የፈለጋችሁትን ነገር እየጻፋችሁ እንደዚህ መለማመድ ትችላላችሁ። እንግዲህ ያዘጋጀው ቲዩቶሪያል ይሄን ይመስላል። ከወደዳችሁት ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩኝ እጠይቃለሁ። እዚች ጋር ትንሽ ሳይዟ አነሰች። ኮንትሮል በመጫን ወደዚህ ስባን ነው እነዚህ ሞላልኝ ማለት ነው። እነዚህ ዘና ያለ ባነር ሰርናል ማለት ነው ለምግብ ቤት የሚሆን። እናንተም እንግዲህ ከዚህ አሪፍ ትምህርት አግኝታችኋል ብዬ አስባለሁ። ቻናሉን ሰብስክራይብ በማድረግ እንድትተባበሩኝ በትህትና እጠይቃለሁ። ይመቻችሁ።